ካሙዙና ሊና በምን ተገናኙ? የመጀመሪያ አልበሟን ከካሙዙ ጋር መስራቷ ይታወቃል። ያንን ተከትሎ በመካከላቸው ከፍተኛ መቀራረብ ነበር። ካሙዙና ድምጻዊት ሊና ወደ ትዳር ሊገቡ ሽምግልና ተልኳል። ድምጻዊት ሊና ሽምግልና ተላከላት። ከባለቤቱ ትዕግስት ጋር ህጋዊ ፍቺ መፈጸም አለመፈጸማቸው እንዲሁም የንብረት ክፍፍል ስለማድረጋቸው በግልጽ የታወቀ ነገር የለም። ካሙዙና ሊና በምን ተገናኙ? በመጀመሪያ አልበሟን እንግዲህ ከካሙዙ ጋር መስራቷ ይታወቃል። ያንን ተከትሎ በመካከላቸው ከፍተኛ መቀራረብ ነበረ። ካሙዙና ድምጻዊት ሊና ወደ ትዳር ሊገቡ እንደሆነም እየተነገረ ነው የሚገኘው። ያልተጠበቁ መረጃዎች እየወጡ ነው። አብራችሁን ቆዩ። ከካሙዙ ጋር ስሟ እየተነሳ ያለችው ኒና ግርማ በ2019 ዓ.ም እንደ ኢሮፓያን አቆጣጠር ከታዋቂው ድምፃዊ ያሬድ ነጉ ጋር በጋራ በሰሩትና እጅግ ስኬታማ በነበረው አረር በተሰኘው ነጠላ ዜማ አማካኝነት በሰፊው ለመታወቅ ችላለች። ከዚያ በኋላም በርካታ ስራዎችን ያቀረበች ሲሆን በተለይ የካቲት 10 2014 ዓ.ም የለቀቀችውን ማጀቴ የተሰኘውን ሙሉ አልበሟን ያቀናበረላትና ፕሮዲውስ ያደረገላት ካሙዙ ካሳ ነበር። ከዚህ ስራ በኋላ እንግዲህ ሁለቱ በተለያዩ ሽልማት መድረኮችና ዝግጅቶች ላይ በተደጋጋሚ በጋራ የታዩ ሲሆን በመካከላቸው ልዩ ጓደኝነት አለ መባል ተጀምሮ ነበር። አሁን ላይ ግን እየወጡ ያሉ መረጃዎች እንደሚያመለክቱት ግንኙነታቸው ከጓደኝነት አልፎ የፍቅር መስመር መያዙንና በአፓርታማ ውስጥ ተከራይተው አብረው መኖር መጀመራቸውን ያመለክታል። ይሁን እንጂ የቀድሞ ባለቤቱ ትዕግስት ወይሶ እስካሁን በዚህ ጉዳይ ላይ የሰጠችው ምንም አስተያየት የለም። ከባለቤቱ ትዕግስት ጋር ህጋዊ ፍቺ መፈጸም አለመፈጸማቸው እንዲሁም የንብረት ክፍፍል ስለማድረጋቸው በግልጽ የታወቀ ነገር የለም። ይሁንና ይህ ባለበት እንግዲህ ካሙዙ ወደ ፖለቲካ መግባቱን ተከትሎ ከተለያዩ ድጋፎችና ተቃውሞ ሲያስተናግድ ቆይቷል። አሁን ደግሞ አልበም ከሰራላት ከዚቹ ሊና ጋር ማለት ነው በትዳር ሊጣመር እንደሆነ እየተሰማ ይገኛል። በዛሬው ዕለትም ሽምግልና ልኳል የሚል ወሬ እየሰማን ነው። ስለ ካሙዙ የትዳርና የፍቅር ህይወት ስናወራ ደግሞ ከዚህ በፊት በ90ዎቹ ማብቂያ ላይ ቆይ በሚለው ተወዳጅ ዘፈኗ ከታወቀችና በበርካታ ውጣ ወረዶች ውስጥ ካለፈችው ድምፃዊት ትዕግስት ወይሶ ጋር የሙዚቃ ስራዎችን አብሮ በመስራት ሂደት ውስጥ ነበር የተዋወቁት። በኋላም ግንኙነታቸው ወደ ፍቅር አድጎ ትዳር የመሰረቱ ሲሆን በጋራ ልጅ ወልደውም አሳድገዋል። በአንድ ወቅት ሁለቱም ሚዲያ ላይ ቀርበው ወደ ሃይማኖት ስላዘነበልን ዓለማዊ ሙዚቃን ሙሉ በሙሉ ትተናል ብለው የነበረ ቢሆንም ካሙዙ ግን ብዙም ሳይቆይ ወደ ሙዚቃ ማቀናበሩ ስራ ተመልሶ በሻኩራ ስቱዲዮ ቀጥሏል ማለት ነው። ከሰሞኑ በማህበራዊ ድረገጾች ላይ በስፋት እየተዘዋወሩ ካሉ የውስጥ መረጃዎች መካከል ታዋቂው የሙዚቃ አቀናባሪ ካሙዙ ካሳና ወጣቷ ድምፃዊት ኒና ግርማ የፍቅር ግንኙነት መጀመራቸውን የሚገልጹ ወሬዎች ዋነኛ ሆነዋል። አብዛኞቻችሁ እንደምታስታውሱት ካሙዙ ካሳ በሀገራችን የሙዚቃ ኢንዱስትሪ ውስጥ ምርጥና ተጽዕኖ ፈጣሪ ከሚባሉ አቀናባሪዎች ውስጥ አንዱ ነው። በአንጻሩ ኒና ግርማም አሁን ላይ ካሉ ወጣት ሴት አርቲስቶች መካከል የራሷን ግጥምና ዜማ በመስራት የምትታወቅ በሳልና ተስፋ የተጣለባት ድምፃዊት ነች። ካሙዙ ካሳ የተወለደው በወላይታ ዞን በበቆጂ ሰኞ ከተማ ሲሆን ያደገው በክርስቲያን ቤተሰቦች ውስጥ ነው። አባቱ የጤና ባለሙያ፣ እናቱ ደግሞ የቤት እመቤት የነበሩ ሲሆን አንደኛ ደረጃ ትምህርቱን በትውልድ መንደሩ፣ ሁለተኛ ደረጃ ደግሞ በሶዶ ከተማ ተከታትሏል። በልጅነቱ በቤተ ክርስቲያን ውስጥ በኳየርና በኪቦርድ ተጫዋችነት ያገለግል የነበረ ሲሆን የሙዚቃ ህይወቱም የጀመረው እዛው እንደሆነ ይነገራል። የመጀመሪያ ስራውም በ2004 ዓ.ም ለዘማሪና ሰባኪ ኢዮብ ዲኖ ሃሎ ባዶ የተሰኘው መንፈሳዊ አልበም እንደሆነ ይታወቃል። ከዚህም በመቀጠል በ2007 ዓ.ም ለቃጉ ጊታቸው አሮጌ አራዳ የተሰኘውን ነጠላ ዜማ ያዘጋጀ ሲሆን ይህ ስራ ወደ ዓለማዊ የሙዚቃ ዓለም በስፋት እንዲቀላቀል መንገድ ከፍቶለታል። በኋላም ወደ አዲስ አበባ በመምጣት ማለት ነው ሻኩራ የተሰኘ የራሱን ስቱዲዮ በመክፈት ከ2000 በላይ ሙዚቃዎችን አቀናብሯል። ለዚህም በ2021 ዓ.ም እንደ አውሮፓውያን አቆጣጠር ከኢትዮጵያ ባህልና ቱሪዝም ሚኒስቴር የላቀ አስተዋጽኦ ሽልማት ተበርክቶለታል። በጠቅላይ ሚኒስትሩም ጭምር በተለያዩ መድረኮች ላይ አድናቆት ተችሮታል። ካሙዙ በባህሪው እምብዛም የንግግር ሰው ያልሆነና ኮስታራ ቢመስልም በተቃራኒው ግን የቅርብ ሰዎች እንደሚናገሩት እጅግ ቀልደኛና ሰውን ወዳድ እንደሆነ ይመሰክሩለታል። ከሙዚቃ ባሻገር በ2022 ዓ.ም እንደ አውሮፓውያን አቆጣጠር ቦሌ መድኃኔዓለም አካባቢ ቱሪስት ላውንጅ የተሰኘ የምሽት ክበብ የከፈተ ሲሆን በምግብ ቤትና በትራንስፖርት ንግድ ስራዎች ላይ የተሰማራ ስኬታማ ባለሀብት ነው።
ስለ ካሙዙ የትዳር ህይወት ስናነሳ ካሙዙ ከዚህ ቀደም በ90ዎቹ ማብቂያ ላይ ቆይ በሚለው ተወዳጅ ዘፈኗ የምትታወቅ የነበረችው ድምፃዊ ትዕግስት ወይሶ ጋር የሙዚቃ ስራዎችን አብሮ የሰራ ሲሆን በዚህም ትውውቃቸው ቀጥሎ ወደ ፍቅር ግንኙነት ያደገ ሲሆን በጋራ ልጅ ወልደውም ያሳድጉ ነበር። በአንድ ወቅት ሁለቱም ሚዲያ ላይ ቀርበው ወደ ሃይማኖት ስላዘነበልን በዓለማዊ ሙዚቃ መቆየት አንችልም በማለት የተናገሩ ሲሆን ከዚህም በመቀጠል በ2007 ዓ.ም ለቃቁ ጊታቸው አሮጌ አራዳ የተሰኘውን ነጠላ ዜማ ያዘጋጀ ሲሆን ይህ ስራ ወደ ዓለማዊ የሙዚቃ ዓለም በስፋት እንዲቀላቀል መንገድ ከፍቶለታል። በኋላም ወደ አዲስ አበባ በመምጣት ማለት ነው ሻኩራ የተሰኘ የራሱን ስቱዲዮ በመክፈት ከ2000 በላይ ሙዚቃዎችን አቀናብሯል። ለዚህም በ2021 ዓ.ም እንደ አውሮፓውያን አቆጣጠር ከኢትዮጵያ ባህልና ቱሪዝም ሚኒስቴር የላቀ አስተዋጽኦ ሽልማት ተበርክቶለታል። በጠቅላይ ሚኒስትሩም ጭምር በተለያዩ መድረኮች ላይ አድናቆት ተችሮታል። ካሙዙ በባህሪው እምብዛም የንግግር ሰው ያልሆነና ኮስታራ ቢመስልም በተቃራኒው ግን የቅርብ ሰዎች እንደሚናገሩት እጅግ ቀልደኛና ሰውን ወዳድ እንደሆነ ይመሰክሩለታል። ከሙዚቃ ባሻገር በ2022 ዓ.ም እንደ አውሮፓውያን አቆጣጠር ቦሌ መድኃኔዓለም አካባቢ ቱሪስት ላውንጅ የተሰኘ የምሽት ክበብ የከፈተ ሲሆን በምግብ ቤትና በትራንስፖርት ንግድ ስራዎች ላይ የተሰማራ ስኬታማ ባለሀብት ነው። እንግዲህ በዚህ ሰዓት በማህበራዊ ድረገጾች ላይ በስፋት እየተወራ ያለው መረጃ ይህን ይመስላል። ወደፊት በራሳቸው በአርቲስቶቹ አማካኝነት ማብራሪያ ሲሰጥበት ሙሉ በሙሉ ግልጽ የሚሆን ይሆናል ማለት ነው። ስለተከታተላችሁን እጅግ በጣም እናመሰግናለን። መልካም ቆይታ።